ቆመን እናነባለን የእግዚአብሔርን ቃል የሉቃስ ወንጌል ምዕራፍ 8 ቁጥር 37 ጀምሮ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። በዙሪያውም በጌርጌሴኖን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። ቁጥር 38 አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ተባረክልኝ። ቁጥር 40 ጀምሮ ነው ያነባለው። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ሕዝቡ ተቀበሉት። እነሆም ኢያኢሮስ የሚባል ሰው መጣ። እርሱም የምኵራብ አለቃ ነበረ። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረችውና እርሷም ለሞት ቀርባ ነበረች። ቁጥር 43 ሲሄድም ሕዝቡ ያጨናንቁት ነበረ። 12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻለው። በኋላውም ቀርባ የልብሱን ጫፍ ዳሰሰች። የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቋል ያጋፉማል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ምን ብሎኛል? ጮክ ብላችሁ በሉት እስኪ። አንድ ሰው ዳሶኛል በሉ። አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁና። ሴቲቱም እንዳልተሰወረች ባየሽ ጊዜ፣ እስኪ ሴቲቱም በሉ ከኔ ጋር፣ እንዳልተሰወረች ባየሽ ጊዜ የተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። ኢየሱስ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። በእርግጥ እግዚአብሔር ይናገረናል። እግዚአብሔር የሚናገረን ለአንድ ፐርፐስ ነው፣ እሱም ሊያሳርፈን ነው። ጮክ በሉና እግዚአብሔር ይናገረኛል በሉ። የሚናገረኝም በሉ እስቲ ሊያሳርፈኝ ነው በሉ። የሆነ ሰው ከዚህ ቤት ዛሬ አርፎ ይወጣል፣ ተረጋግቶ ይመለሳል። አማርካታና ቫዲያ ካማ የሚሰማኝ በእርጋታ ይቀመጣል። ከመከራ ስጋት ሁሉ ምን ይላል? ያርፍ። ሰው እግዚአብሔር የሚናገረው ለምንድን ነው? ለማሳረፍ ነው። እጃችሁን ከፍ አድርጉ። ነፍሳችሁ ዛሬ ከጭንቅ ታርፋለች። አረ ጩና አሜን በሉኝ። ከስጋት ታርፋላችሁ፣ ከፍርሃት ታርፋላችሁ፣ ከመከራ ታርፋላችሁ። እግዚአብሔር ያሳርፋችኋል። የሚያሳርፍ ድምጽ ይለቀቅ። ማንም ሰው እዚህ ገብቶ ባዶ እጁን አይውጣ። ቃል በስልጣን ይንቀሳቀስ። የቃል ደጅ የተከፈተ ይሆን። ይህን የሚጠሉ ክፉ መናፍስቶች ከአየሩ ላይ ይርገፉ። በምድር ላይ የሚርመሰመሱ አቅማቸው ይመታ፣ ጉልበታቸው ሽባ ይሆን። ታናቫሪያ ኮሰብረቨ ኮቴፌሮስ ያብራቫ ካቴና ቫሪያማ ለምናገሩ ለኔ ታናሽ ባሪያ ለሚሰማው ለዚህ ሕዝብ እግዚአብሔር አምላክ ሆይ ጸጋ እንድታበዛ ጸልያለሁ። ሁሉ ሲሆን ለክብር ይሆን በኢየሱስ ስም። አንድ አዋጅና አውጅ። እጆቻችሁን ከፍ አድርገን አንድ አዋጅና አውጅ። የማይሸሸግ ታምራት በሉ። በዚህ በሚገባ ወር ያገኘኛል በሉ። የማይሸሸግ የማይደበቅ ታምራት ግንቦት ወር ላይ 2018 ሳያልቅ ያገኘኛል በይስቲያ። የሆነ ሰው ዛሬ የሚያቀኘው ቅባት ሟርተኞቹን ሁሉ ግራ ያጋባል። የማትሸሽገው ጉብኝት ቤት ይመጣል። አጠገብ ያለው ሰው ጨበጥ አድርገውና መልእክት ነው ነገረው። የማይደበቅ በለው እስቲ፣ የማይሸሸግ አስደናቂ ታምራት፣ አነጋጋሪ ጉብኝት በህይወት ላይ በዚህ ዓመት ይሆናል በለው እስቲ። አጨብጭቡና ክብር ስጡ። ሃሌሉያ። የእግዚአብሔር ቃል ስንማማር በጣም በተከፈተ ልብና በእምነት መንፈስ እንድትሰሙኝና እንድትቀበሉ ይፈልጋሉ። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ኖርማል አይደለም። አሜን። የእግዚአብሔር ቃል የሰው ቃል አይደለም። የእግዚአብሔር ቃል
የሚሰራ ነው። እግዚአብሔር ቃል እንደሚሰራ ሰማይ ማስረጃ ነው። አሜን በሉ። ምድር ማስረጃ ማረጋገጫ ነው። ምክንያቱም ሰማይና ምድር ይሁን በሚል በእግዚአብሔር ቃል ነው የተሰሩት። ይሄ የምታዩት ግዙፉ ሰማይ በእግዚአብሔር አፍ ውስጥ ቃል ነበረ። በመጀመሪያ ምን ነበረ? በመጀመሪያ በሉ እስቲ ቃል ነበረ በሉ። ቃልም በሉ እስቲ በእግዚአብሔር ዘንድ ነበረ። ቃልም ራሱ በሉ እስቲ እግዚአብሔር ነበረ በሉ። ሁሉ በእርሱ ሆነ በሉ። በማ ሃሌሉያ። ዓለማትን ሁሉ ካለመኖር ወደ መኖር ያመጣው እግዚአብሔር በቃል ነው። ስለዚህ ቃል ውስጥ ያንተ ብለሲንግ አለ ማለት ነው። ዛሬ ቃል ይዘህ ትሄዳለህ፣ ቁልፍ ይሆናል። ቃል ይዘህ ትሄዳለህ፣ የሥራ በር ይሆናል። ቃል ይዘህ ትሄዳለህ፣ ፋይናንስ ይሆናል። ቃል ይዘህ ትሄዳለህ፣ ቪዛ ይሆናል። ጩና ቃል ይዤ እሄዳለሁ በሉ። አሜን አሜን አሜን። የምናገረው የመልእክቴ ርዕስ የማይሸሸግ ጉብኝት ይላል። የማይሸሸግ ታምራት ማለት ትችላላችሁ። ልደብቀው የማልችለው አሜን አትሉኝም? በዚህ ክፍል አስቀድመን ያነበብነው የመጽሐፍ ቅዱስ ክፍል በብዙዎቻችሁ ዘንድ የታወቀ ነው። የሉቃስ ወንጌል ምዕራፍ 8 ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ አስደናቂ ታምራት በአንዲት ሴት ላይ ያደረገበት ከአእምሮ በላይ የሆነ ክብር ለእግዚአብሔር ይሁን። ሉቃስ እንግዲህ ስለ ፈውስ ከጻፈ ታውቃላችሁ፣ ሐኪም ነው። በደንብ አረጋግጦ በማስረጃ ነው ቼክ አድርጎ የሚጽፈው። አንድ ሰው ተፈወሰ ብሎ ሲጽፍ በደንብ ቼክ አድርጎ አገላብጦ አሜን በማስረጃ ነው። ሲቲ ስካን ኤምአርአይን አይደል የተለያዩ ምርመራዎች አድርጎ የተለያየ ፕሮሰስ አድርጎ ቼክ አድርጎ ነው ተፈወሰ የሚለው አንድን ሰው እንጂ ተፈወሰ ብሎ ዝም ብሎ አይጽፍም። ምክንያቱም ያው የሕክምና እውቀት ስላለው ክብር ለኢየሱስ ይሁን። ዶክተር ነው ሉቃስ እንደምታውቁት። እና በሉቃስ ወንጌል ላይ የተጻፉ ፈውሶች ሁሉ ተረጋግጠው በእርግጠኝነት የተጻፉ ናቸው። በጥንቃቄ የተጻፉ ናቸው። ያው መጽሐፉ ታውቃላችሁ በጥንቃቄ የተጻፈ መጽሐፍ ነው። አሜን። የሐዋርያት ሥራንም የሉቃስ ወንጌልም የጻፈው ራሱ ሐኪሙ ሉቃስ ነው። እንደማችን ሉቃስ የአይን እማኝ አልነበረም፣ ወይም ከ12ቱ መካከል አንዱ አልነበረም። በመስማት ነው ይህንን መጽሐፍ ለቴፍሎስ ለሚባል ሰው የጻፈልን። እንደምታውቁት ቴፍሎስ የሉቃስ ወንጌል መጽሐፍ ተደራሲያኑ ብቻ ሳይሆን መጽሐፉ እንዲታተም ጭምር ሰፖርት ያደረገው ትልቅ ከበርቴ ወይም የተከበረ ሰው እንደሆነ የመጽሐፍ ቅዱስ ታሪክ ይናገራል። የእግዚአብሔር ስም የተባረከ ይሁን። እና በጣም ታማኝም ሰው ነው ታውቃላችሁ። የተጻፈለት ለሱ ነው፣ ግን በጥንቃቄ ደግሞ እሱ ለኛ አድርሷል። አሜን አትሉኝም? እና ለትውልድ ያስተላለፈ ሰው ነው። መጽሐፉ ታርጌት የሚያደርገው እሱ ነው። ተደራሲያኑ እሱ ነው። የመጽሐፉ ባለቤት እሱ ነው። የተጻፈለት ለሱ ነው። የሐዋርያት ሥራ 28ቱ ምዕራፍ የሉቃስ ወንጌል 24ቱ ምዕራፍ የተጻፈው ለአንድ ሰው ነው፣ ለሱም ቴፍሎስ ለሚባል ሰው። ግን በጣም የሚገርማችሁ ነገር መጽሐፉን እሱ ብቻ ተጠቅሞ ቤቱ አላስቀመጠውም። አሜን። እሱ ካነበበ በኋላ ከተጠቀመ በኋላ ሌሎች ደግሞ መጠቀም ለሚገባቸው ሰዎች አደረሰ። ታማኝ ነው ለመልእክቱ። አሜን አትሉ? ታማኝ ነው ለወንጌሉ። ክብር ለእግዚአብሔር ይሁን። እና በጣም ትልልቅ ታምራቶች በዚህ መጽሐፍ ሆነዋል። ሉቃስ ያው ኢየሱስን ታውቃላችሁ፣ ፍጹም ሰው ነው። የኢየሱስን ፍጹም ሰውነት ነው የሚገልጠው። ኢየሱስ ፍጹም ሰው ሆኖ ወደ ምድር መምጣቱን፣ ሰው ሆኖ ማገልገሉን፣ መሞቱን የሚናገር ነውና ብዙዎቻችሁ እንደምታውቁት ማለት ነው። በዚህ በምዕራፍ 8 ላይ የተከናወነ አንድ አስደናቂ ታሪክ ነው በአንድ ሴት ሕይወት ላይ ዛሬ የማሳያችሁና ከሐዋርያት ሥራ ምዕራፍ 4 ጋር አገናኝቼ የምናገረውና ለዚህ ከቁጥር 37 ጀምሮ እስከ 47 ድረስ ያነበብነውን ክፍል ርዕሱን የማይሸሸግ ታምራት ብየዋለሁ። የማይሸሸግ ጉብኝት እንዲያገኘው የሚፈልግ ሰው ብቻ ነው አሜን የሚለኝ። በኢየሱስ ስም እደብቀዋለሁ እንኳን ብትሉ ልደብቁት የማትችሉት። እግዚአብሔር ስም ለዘላለም ይባረክ። እግዚአብሔር የተባረከ ይሁን። እስኪ ለጌታ ክብር አጨብጭቦ ኢየሱስ ጌታ። ክብር ለእግዚአብሔር ይሁን። ከላይ ስታነቡ ጌታ ኢየሱስ ክርስቶስ ወደ ጌርጌሶን አገር በታንኳ ሄደ የሚል ቃል ታነባላችሁ። የሄደው ጉዞ የጀመረው በምሽት ነው ብዙዎቻችሁ እንደምታውቁት። እና ንፋስ ተነሳ ይላል። ከፍተኛ ንፋስ፣ ከፍተኛ ማዕበል ተነሳ ይላል። ታንኳቸው እስኪናወጥ ድረስ ከፍተኛ ጭንቅ ነው በላቸው ላይ የነበረው የተፈጠረው። ነገር ግን ከብዙ ጭንቅ በኋላ ኢየሱስን ቀሰቀሱት ይላል። ኢየሱስ ከተኛበት ነቅቶ ንፋሱን ገሰጸው ይላል። ማዕበሉን ዝም በል ጸጥ በል አለው ይላል። ጸጥ አለ ይላል። እና ታላቅ ጸጥታ ሆነ። ወደሚሄዱበት ማዶ ወደ ጌርጌሶን ሀገር ከኢየሩሳሌም ነው ጉዞ የጀመሩት።
ጌርጌሶን ደረሱ ይላል። ጌርጌሶን ደርሰው ከታንኳ ሲወርዱ በዛ ከተማ ኢየሱስን ዌልካም ብለው የተቀበሉት የከተማው ሰዎች አበባ ይዘው አይደለም። ከተማው ላይ የተቀበለው ገና ከታንኳ ሲወርድ ክፉ መንፈስ ነው። ሌጊዮን ይባላል። በአንድ ሰው ላይ የተቀመጠ ሌጊዮን ከ2000 ምናምን መናፍስቶች በላይ የተቀመጡበት አንድ ሰው በኢየሱስ እግር ፊት መጥቶ ተደፋ ይላል። ከተማውን በሙሉ የተቆጣጠረ ስፒሪት ነው። ከተማውን በሙሉ የገዛ መንፈስ ነው። ከቤተሰብ ቁጥጥር ውጪ ነው ይሄ ሰው። ከጎረቤት ቁጥጥር ውጪ ነው። ለብዙዎች የከበደ ለብዙዎች ያቃተ ክፉ መንፈስ ላው ላይ ቁጭ ብሏል። አጋንንት ታውቃላችሁ፣ ክፉ መንፈስ ታውቃላችሁ፣ የጨለማው መንግስት ይባላል። የዚህ ዓለም ገዢ ይባላል። ስለዚህ በሱ ስር ያሉትን የመግዛት የመቆጣጠር ፓወር አለው። በክርስቶስ ኢየሱስ ያልሆኑትን በስሩ ያሉትን በግዛቱ ያሉትን ያልዳኑትን መንፈስ ቅዱስ በውስጣቸው የሌለባቸው የእግዚአብሔር ልጅ ያልሆኑትን በሙሉ እንደፈለገ የማረግና እንደፈለገ የማሽከርከር የመቆጣጠር ፓወር አለው ዲመን ማለት ነው። እና አንድ ሰው ነበረ ይለናል። ይሄ የተንበረከከው ሰው ለቤተሰብ ለአገር ለአካባቢ በሙሉ ችግር የሆነ ሰው ነው። ይሄ ሰው አስቸጋሪ የሆነበት ሪዝን በላዩ ላይ ከተቀመጠው ስፒሪት የተነሳ ነው። ይሄ መንፈስ ብዙ ስለሆኑ በአጠቃላይ ስሙ ሌጊዮን ይባላል። ብዙ ጭፍራ እላው ላይ ቁጭ ብሏል እና በእግር ብረት በሰንሰለት ይታሰራል። ዳሩ ግን ሰንሰለቱም የእግር ብረቱም ሊይዘው አልቻለም ነበር ይላል። እየበጣጠሰ እየሰባበረ የሚሄድ ሰውነቱን በገል እየፋቀ የሚኖር ራሱን እየቧጨረ የሚኖር በመቃብር ውስጥ የሚኖር በጣም የሚገርማችሁ ነገር ልብስ የማይለብስ ከሰው ጋር የማይቀላቀል መንፈሱ ከማህበረሰቡ አውጥቶታል። ከቤተሰብ አግሎታል። ከአካባቢ አግሎት መቃብር አካባቢ ነው የሚያኖረው። ምክንያቱም እዛ የሚቃወመው የለም። ሙታን መንደር ነው ያለው። ተነስቶ ውጣ የሚለው የለም። የሚቃወመው የለም። ስለዚህ ሙታን መንደር መውሰዱ ፋይናሊ ሊገለው ፕሮግራም እንዳረገ ነው የሚያሳየው። ሊያጠፋው አጀንዳ እንደያዘበት ነው። መቃብር ውስጥ ነው የሚያሳልፈው። ስለዚህ እላው ላይ ያለው መንፈስ ከተማውን በሙሉ ስለገዛ ከተማውን በሙሉ ስላሸነፈ የከተማው ሕዝብ ሁሉ ለዚህ መንፈስ ተገዝቷል። አንድ ግን ከሁሉ በላይ የሆነ መንግስት ደግሞ መጣ። ሲአሜን በሉ በደ ያም መንግስት የእግዚአብሔር መንግስት ይባላል። ያም ኢየሱስ ይባላል። እስኪ እጃችሁን ከፍ አድርጉ። ኢየሱስ በሉ እስቲ። የእግዚአብሔር መንግስት ነው በሉ። ድገሙ። ኢየሱስ በሉ እስቲ። የእግዚአብሔር መንግስት ነው በሉ። ዛሬ ቤተሰባችሁን ዘራችሁን በሙሉ በተቆጣጠረ ስፒሪት ላይ አንድ መንግስት ይገለጣል። ከዚህ ቤት ስትሄዱ ይህ መንግስት ይገለጣል። የዚህ መንግስት ኃይል ፋይናንስን ነፃ ያወጣል። የዚህ መንግስት ኃይል ጤናችሁን ነፃ ያወጣል። የዚህ መንግስት ጉልበት ቤተሰባችሁን ይፈተዋል። ለዚህ መንግስት ሁሉ ይበረከክለታል፣ ሁሉ ይገዛለታል። የሚገርማችሁ ይሄ መንግስት ሲመጣ ሳይቃወመው መንፈስ ወደቀ፣ በፊቱ ተደፋ ይላል። ሃሌሉያ! ኢየሱስ የእግዚአብሔር መንግስት ነው። ኢየሱስ ባለበት ሁሉ የእግዚአብሔር መንግስት አለ። አሁን መንግስቱ በመካከላችን ናት። የሚያምን አለ? ለዚህ ነው ዲመኖች የሚጮሁት። እጃችሁን ከፍ አድርጉና የእግዚአብሔር መንግስት በሉ እስቲ። በመካከላችን ናት በሉ። የእግዚአብሔር መንግስት በሉ። ሁሉን ትገዛለች በሉ። አሜን አሜን አሜን። ገዢ እንደሆነ የሚያምን እጁን ያሳየኝ። ገዢ ነህ? እርግጠኛ ናችሁ? እግዚአብሔር በሚያውቀው ከዚህ በኋላ ይገዙልሃል። ትልልቅ እድል ይገዛልሃል። ታራካ በአጠገባችሁ ያለውን ሰው የገዢነት ቅባት በለው ያዘው። የገዢነት ኃይል በለው። የገዢነት ስልጣን ባንተ ውስጥ አለ በሉት። ትገዛለህ እንጂ አትገዛም በሉ። አሜን አሜን አሜን። እጃችሁን ከፍ አድርጉ። ዘራችሁን እስካሁን የገዛ ሁሉ ከዚህ በኋላ ይገዛል። እርግማን ይንበረከክልሃል። ጭንገፋ ይንበረከክልሃል። ብዙ ሰው የገዢነት ስልጣን እጁ ላይ አለ፣ ግን መግዛት አይችልም። ብዙ ሰው ገዢ እንደሆነ ስለማያውቅ በላዩ ላይ የተቀመጠውን አቅም ስለማያውቅ የመግዛት ችግር አለበት። ብዙ ጴንጤ እንቁላል ሲጣለበት ድፍን ትሁን ተብዬ ነው ብሎ እንቅልፍ ሳይተኛ የሚያድረው ለምን ይመስላል? እላዩ ላይ ያለውን አቅም ስለማያውቅ ነው። ድፍን እንቁላል ጥላ ያንተን ነገር ድፍን ማረክ ከቻለች ጠንቋይዋ ያንተ መንግስት ከሱ መንግስት በታች ነው ማለት ነው። የሞተ ዶሮ የበሰበሰ የገማ ነገር ደጅ ላይ ጥሎ ነገርህ ከተበላሸ
ያንተ መንግስት በሱ መንግስት ስር ነው ማለት ነው። በፍጹም ግን እንዲህ አይነት ሰው አይደለህም። ቼና ማራካ ገንዘብህን ተበድሮ ወስዶ ያንተን ነገር ማበላሸት ከቻለ ያንተ መንግስት በሱ መንግስት ቁጥጥር ውስጥ ነው ያለው ማለት ነው። አንድ ቁልፍ ነገር ዛሬ ነግራችኋለሁ። ላባራኮቲያ ፕራቫ ከዚህ ቤት ስትመለሱ የሚባረር መንፈስ አለ። አልገባችሁም? ከዚህ ቤት ስትመለሱ እየሮጠ ጥልቅ የሚገባ ወሬ አለ። እጃችሁ ከፍ አድርጉ። ይባረራል በሉ እስቲ። ይባረራል በያ። ማባረር የሚጀምር ሰው እያየው ነው። ማባረር የሚጀምር ሰው እያየው። በኢየሱስ ስም ማባረር ትጀምራለህ። ማሳደር ትጀምራለህ። ጫና ማራካታ አጠገብ ያለው ጨበጥ አድርገውና ታባረዋለህ በለው ያዘው። አሜን አሜን አሜን። እና ጌታ ኢየሱስ ክርስቶስን ሲያይ መቋቋም አልቻለም። ምክንያቱም የጨለማው መንግስት ከእግዚአብሔር መንግስት በታች ነው። ያኔ ከሰማይ የፈጠፈጠው እሱ እንደሆነ ስለሚያውቅ ገና ከታንኳ ሲወርድ ኢየሱስ ጌታ ነው ሳይቃወመው ተዋወቁ። ታውቃለህ? መጥቶ በእግሩ ስር ተደፋ ይላል። ኢየሱስ ስም ማን ነው ብሎት ነበርና ይላል ስሜ ብዙዎች ስለሆነ ሌጊዮን ነን ብሎ አለ። ኢየሱስ ጌታ ነው። እና ወደ ጥልቅ እንዳያስገባቸው ወደ እንጦሮጦስ ይላል መጽሐፍ ቅዱስ። እንጦሮጦስ ነው የሚለው ይሄ ጥልቁን ሲኦል ማለት ነው። ያለ ጊዜያቸው እዛ እንዳይከታቸው አጥብቀው ለመኑት ይላል። ኢየሱስ ጌታ ነው። አሜን አሜን አሜን። ጌታ ኢየሱስ ክርስቶስ መንፈሱን ተቃወሙ። በዙሪያው ያሉ 2000 ርያዎች ነበሩ ይላል። መናፍስቱ ከሰውየው ወጥተው እነዛ ርያዎች ላይ እንዲገቡ ጌታ ኢየሱስ አዘዘው ይላል። 2000 ጭፍራ ከሰውየው ላይ ወጥተው ርያው ላይ ወይም አሳማዎች ላይ ገቡ ይላል። በጣም የሚገርማችሁ ነገር ልንገራችሁ። ምን ያክል ሰውየው ላይ የተቀመጠው መንፈስ በሱ መንግስት ውስጥ ባሉ ሰዎችና ተፈጥሮ መካከል ፓወር እንዳለው የምታውቁት ርያዎቹ የሚልቀረምባችኋል። ምን እያሉ ነው የሚለው? እየተጣደፉ ጥልቅ ገቡ ይላል። ምን እያሉ? እየተጣደፉ ርያ አሳማ ጁና ማራካት ያብራፋ አሳማን እያጣደፈ ጥልቅ የሚከት መንፈስ ነው ላይ የተቀመጠ። አየ በግዛቱ ስር ላሉ ዲመን ምን ያክል ፓወር እንዳለው። ላንተ እኮ ሲታዘዝልህ እዚህ መጥቶ እኮ ሲጮህ እዚህ መጥቶ እኮ ሲንከባለል እዚህ መጥቶ እኮ ሲለፈልፍ እዚህ መጥቶ ተሸንፍ ያለው እኮ ሲል ስላሸነፍከውና በጣም ኃይል ስላለ እንደሆነ ማሰብ እኮ የለብህም። የሚንበረከከው ውስጥህ ለተቀመጠው ስፒሪት ምን ያክል የገዢነት ስፒሪት እኛ ውስጥ እንዳለ ኢየሱስ ጌታ ነው። አሜን አሜን አሜን። ኢየሱስ የሌላቸው ሰዎች ምን ያክል ምስኪን እንደሆኑ ያለ ኢየሱስ የሚኖሩ ሰዎች ምን ያክል ባዶ እንደሆኑና ለጨለማው ዓለም ተጋላጭ እንደሆኑ ከዚህ ክፍል ታያላችሁ። ኢየሱስ የሌላቸውን ሰዎች የእግዚአብሔር መንግስት የሌላቸውን ሰዎች በእግዚአብሔር መንግስት ውስጥ የሌሉ ሰዎችን አጋንንት እንዴት እንደፈለገ ማድረግ እንደሚችል በዚህ ክፍል ማየት ትችላላችሁ። ርያዎቹ ይላል እየተጣደፉ ጥልቅ ገቡ ይላል። እስኪ ጥልቅ ገቡ በሉ። ዛሬ አሁን ከዚህ ስትመለሱ እላችሁ ላይ ያለ የልጅነት አቅም አክቲቭ ይሆናል። ፓራካማንታ ቤታችሁን ለቆ እየተጣደፈ ጥልቅ ይገባል። እስከ ዛሬ 7-10 ዓመት የገዛችሁ ማካታማ ነገራችሁን በሙሉ የተቆጣጠረ መንፈስ እየተጣደፈ ጥልቅ ይገባል። ታባርረዋል በኢየሱስ አሜን አሜን። መንፈሱ ከተባረረ በኋላ በደንብ ስሙ። ሰውየው ነፃ ወጣ ይላል። ልብሱም ልቡም ተመልሶ ይላል። በደንብ ስሙ። ልብሱን ለወጠ ይላል። ልቡ ተመለሰ ይላል። አሜን። ኢየሱስ በልጎናችሁ ያለው ሰው ልብንም ልብስንም ይለውጣል በለው። ምን አልኩኝ? ልድገመው። ኢየሱስ በለው ያዘውና ልብንም ልብስንም ይለውጣል በለው። ደግመዋለሁ። ኢየሱስ በለው ያዘውና የነፍስም የሥጋም ፈውስ ነው በለው ያዘውና። አሜን አሜን አሜን። ኢየሱስ የነካው ሰው ቼማራካማ ልቡ ከተቀየረ በኋላ ቀጥሎ ልብሱ ይቀየራል። አሜን አትሉኝም? ያው እግዚአብሔር ምስክሬ ነው። ቡቱቴ ያለበሰው መንፈስ ከላዩ ላይ ሲሄድ ኢየሱስ ብራንድ አለበሰው። ልብሱ ተለውጦ ይላል። በኢየሱስ እግር ስር ቁጭ ብሎ መማር ጀመረ ይላል።
የእርያ ጠባቂዎች አዩና ፈሩ ይላል። ሄደው ለከተማ ሰዎች አወሩ ይላል። ስለዚህ የከተማው ሕዝብ ግር ብሎ መጣ። ሲመጣ አገር ያስቸገረ፣ ሰፈር ያስቸገረ፣ ቤተሰብ ያስቸገረ ሰው ተለውጦ ንጹሕ ሆኖ ጨዋ ሆኖ ኢየሱስ እግር ስር ቁጭ ብሎ እየተማረ ነው። ሃሌሉያ! ደነገጡ፣ ፈሩ ይላል። በደንብ ስሙ። ኢየሱስ ከከተማቸው እንዲሄድ ጠየቁት ይላል። ቢኮዝ በአንድ ጊዜ 2000 እርያ ነው እየተጣደፈ ጥልቅ የገባው። በአይሁድ ባህል እርያ ማርባት የተከለከለ ነው። እንደ እርኩስ ነው የሚቆጠረው። ኢየሱስ ዲመኑ ወጥቶ እርያዎች ውስጥ እንዲገባ ያደረገው እርኛው መጽሐፍ ቅዱሳዊ ወይም እንደ ሕጉ ስርዓት ጥቅም የሌለው ስለሆነ ነው። ክብር ለኢየሱስ ይሁን። ተደብቀው እያረቡ ነው፣ ሕገወጥ ስለሆነ ነው። ኢየሱስ ከሰውየው ወጥቶ እርያው ላይ እንዲገባ መንፈሱን ያዘዘው፣ እርያዎቹ ጥልቅ እንዲገቡ ያዘዘው ሰውን ለማክሰር ሳይሆን የማይጠቅሙ ስለሆነ ነው። በደንብ ስሙኝ። ነገር ግን ይሄን የማይጠቅም መጽሐፍ ቅዱስ የማይደግፈውን ነገር ደግሞ ማርባት የሚፈልጉ አሉ። ለነሱ አንደኛ በር ዘጋ። እግዚአብሔር ዛሬ ክፎችን በር ይዝጋ። አሜን። አጠገባቸው ያለውን ሰው ያዙና ጨበጥ አድርገውና ዛሬ በለው እስቲ ህገወጥ ስራ፣ ህገወጥ እንቅስቃሴ በሰፈር በለው እስቲ ይቆማል በለው። አሜን አትሉኝም? ኢየሱስ የገባበት ሰፈር በሙሉ ህገወጥ እንቅስቃሴዎች ይቆማሉ። እና በጣም የሚገርማችሁ አንደኛው፣ ሁለተኛ ነገር ደግሞ እላው ላይ ያለውን ስፒሪት መቀበል ስለማይችሉ ኢየሱስ ጌታ ነው። መቀበል ስላልቻሉ፣ መቆጣጠር ስላልቻሉ ኢየሱስን ውጣልን ከከተማችን አሉ ይላል። የዛን ሰዓት በጣም የሚገርማችሁ ጌታ ኢየሱስ አልተከራከረም። ምክንያቱም ታውቃላችሁ ጌታ ኢየሱስ ክርስቶስ ለተቀበሉት ነው። አሜን። ለተቀበሉት ነው የሚሰራው። ምክንያቱም መጽሐፍ ቅዱስ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ አልተቀበሉትም ይላል። ለተቀበሉትና በስሙ ለሚያምኑት ለነዚያ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ከገፋሃው በግድ ሰብሮ አይገባም። በጣም ጨዋ፣ በጣም ዲሞክራሲያዊ አምላክ ነው። ክብር ለኢየሱስ ይሁን። ያንኳኳል። እነሆ በደጅ ቆሜ አንኳኳል። ማንም ድምጼን ሰምቶ ደጁን ቢከፍትልኝ ወደ እርሱ እገባ፣ ከእርሱም ጋር እራት። ካልከፈትክስ አይገባም። አየህ፣ በርግዱ አይገባም። እንዴት ነው በር የምከፍተው? እምነት በሚባል ቁልፍ። አሜን በሉ በደንብ እስቲ። ስታምን መለኮት ወደ ውስጥ እንዲገባ በርን እየከፈትክ ነው። የዛን ሰዓት በአንተ ህይወት ላይ ምንም አይነት ተአምራት መሆን አይከብደውም። አጠገባችሁ ያለውን ሰው አምናለሁ በሉት። ዛሬ ማታ በሉት። በአንተ ህይወት ላይ የማይደበቅ ታምራት፣ የማይሸሸግ ታምራት ይሆናል በሉት። አሜን አሜን አሜን። ሲገፉት ጴጥሮስን ታንኳን አዙር ብሎ ጌታ ኢየሱስ ክርስቶስ በታንኳ ተሳፍሮ ወደ ኢየሩሳሌም መጣ። ኢየሩሳሌም ሲመጣ በደንብ ስሙኝ። ጌርጌሶን ተገፍቶ ነው የመጣው። ጌርጌሶን አንቀበልም ሂድልን ብሎ ነው የመጣው። ኢየሩሳሌም ሲመጣ ደግሞ ቆሞ የሚጠብቅ ህዝብ አለ።